ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን አለባበስና ከውበት አጠባበቅ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የዛሬው ቪዲዮ ስለ ጌጣጌጥ ነው። በ2026 ጌጣጌጦች ከእንግዲህ በኋላ ማስዋቢያ ብቻ አይደሉም። ቆንጆ ልብስ ለብሳችሁ የሚስማማ ጌጣጌጥ ካላደረጋችሁ ዋጋ የሌለው መልክ ሊኖራችሁ ይችላል። ምክንያቱም ጌጣጌጣችሁ የተሳሳተ ቋንቋ የመናገር አቅም ስላላቸው። እውነተኛ ዘናጭ ሴቶች ግን አክሰሰሪያቸውን እንዲክዷቸው አይፈቅዱም። ስለ ሶሻል ሚዲያ ትሬንዶች አይደለም የማወራው። ዛሬ የ2026 የጌጣጌጥ ምርጫዎችን ይዤ መጥቻለሁ። ምን እየገባ ነው፣ ምን እየወጣ ነው እና ለምን ጌጣጌጦች አስፈላጊ እንደሆኑ እናወራለን። ወደ ዝርዝሩ እንግባ። አንደኛ፣ ፔንዳንት የአንገት ጌጦች። በ2026 ፔንዳንት የአንገት ጌጦች አክሰሰሪ ብቻ አይደሉም፣ የዓላማ መገለጫ ናቸው። አይንን ይይዛሉ፣ አንገትን ያረዝማሉ። በጣም የተጣሩ ፒሶች፣ ለስላሳ ስትራክቸር፣ ኦቫል፣ የአይን እንባ ቅርጽ ወይም አብስትራክትን ያካትታሉ። ከተለያዩ ልብሶች ጋር የሚስማሙ ናቸው። አንድ ብቻ ረጅም ፔንዳንት ጌጥ ያለ ግፊት ትኩረትን እንዴት እንደሚስብ አስተውሉ። የኮላር ቦናችሁን፣ የአንገት መስመራችሁንና ትከሻችሁን ያጎላል። ቀጭን የወርቅ ወይም የብር ፔንዳንት አንዳንዴ ከሴራሚክ ወይም ከድንጋይ የተሰሩ ሊሆኑ ይችላሉ። ስለ ጌጣጌጥ ሌየሪንግ እናውራ። የጌጣጌጥ ሌየሪንግ ይሰራል፣ ግን በዓላማ ሲደረግ ብቻ ነው። ከሁለት ወይም ከሶስት በላይ ሌየሪንግ መኖር የለበትም። ከዚህ በላይ ሲሆን የተጨናነቀ ሉክ ይሰጠናል። እጅግ ወፍራም አጭር የአንገት ጌጦችን አስወግዱ። ዝቅተኛ ጥራት ያላቸው ሰንሰለቶች ወይም አጭር ጠንካራ ፔንዳንቶች ደረትን፣ አንገትን ያሳጥራሉ። አለባበሳችንን ከማሻሻል ይልቅ ያበላሻሉ። ትሬንዲ ሊመስሉ ይችላሉ፣ ግን ዘላቂነት የላቸውም። ሁለተኛ፣ ጂሚስቶን ጌጣጌጦች። በ2026 ጂሚስቶን ጌጣጌጥ ስለ መብራት ወይም አንጸባራቂነት አይደለም፣ ስለ ይዘት ነው። ታይገር አይ ወይም የነብር አይን፣ ስሞኪ ኳርቲዝ፣ ጥልቅ ጋርኔት እና ሞቃት አምበር ይጠቀሳሉ። እነዚህ ድንጋዮች በአይን የሚታይ ሌክዠሪ ገጽታ አላቸው። የጆሮ ጌጣጌጦች በተለይ እጅግ የሚቀይሩ ናቸው። የሚወርዱ ወይም የሚለጠፉ የጆሮ ጌጣጌጦች አንገትን ያረዝማሉ እና ፊትን ያሳምራሉ። አሲሜትሪ የጆሮ ጌጣጌጦች ውበት አላቸው። ትኩረትን ወደ ዕቃው ሳይሆን ወደ ለባሹ ይስባሉ። ቀለበቶችና የእጅ ጌጣጌጦች እኩል ተጽዕኖ አላቸው። በወርቅ ወይም በብር የተሰራ አንድ ብቻ ጂምስቶን ስቴትመንት ቀለበት እጃችሁን በአፍታ የተዋበ ያደርገዋል። ሌየር የተደረጉ ጂምስቶን የእጅ ጌጣጌጦች ቀላል ልብስን ወደ ጥንቃቄ የተለበሰ ስብስብ ሊለውጡ ይችላሉ። ይህ ጌጣጌጥ አይጨውም፣ በእያንዳንዱ ትንሽ ነገር ውስጥ ውበትን ያሳያል። እነዚህን መግዛት ትልቅ ኢንቨስትመንት ነው፣ ትሬንድ ብቻ አይደለም። የፕላስቲክ አምባር፣ በብዛት የተመረቱ ቻርሞች ወይም ኮስቲዩም ጌጣጌጦች ያለፉት ዘመናት ናቸው። ጥሩ ገጽታ፣ መጠንና ባህሪ የላቸውም። ከባድ ግርግር ያላቸው ወይም እጅግ ቀለማቸው የበዛ ድንጋዮች እጅን ወይም አንገትን ያጨናንቃሉ። የተዋበ ሳይሆን ዝቅተኛ መልክ ይሰጣሉ። ጂምስቶን ጌጣጌጦች ልዩ ምርጫ ያስተላልፋሉ። ለባሹ ዋጋ ያላቸውን ፒሶች እንደለበሰ ያሳያሉ። እጅግ የሚያብረቀርቁ ነገሮችን መልበስ የተገነባ ውበትን ያፈርሳል። ሶስተኛ፣ ታይገር አይ እና ሞቃት ጂምስቶን ጌጣጌጦች። በ2026 የነብር አይን፣ አምበር እና ሌሎች ዋርም የሆኑ ጂምስቶን ጌጣጌጦች ውድ የሆነ ውበት አላቸው። ድንጋዩ ከብርሃን ጋር በቀስታ ይቀያየራል። ሞቃታማነቱ ከቆዳ ጋር ተስማሚ የሆኑ በጣም ቀላል ልብሶችን ያጎላል። ሞቅ ያለ ቀለም ያላቸው ትንንሽ የጆሮ ጌጦች ወይም የአንገት ሰንሰለቶች ግልጽነት፣ ጥልቅነትና በቀላሉ የሚታይ ውበት ያክላሉ። እነዚህ ድንጋዮች ከመጠን ጋር ይሰራሉ። ወርቃማና ቡናማ ቀለሞች አለባበሳችንን ያመጣጥናል። ያለመጮህ አይንን የሚስብ ምልክት ይፈጥራል። ቀለበት ከማስዋቢያ ይልቅ እንደ ቅርጽ ሊታይ ይችላል። በቀላሉ ትንንሽ የጆሮ ጌጥ እንኳን አይንን ይስባል። ሚኒማሊዝምን ወደ ተወሰነና አርቲስቲክ ምርጫ ይቀይራል። የሙቅ ድንጋዮች ማራኪነት በተግባራዊነታቸው ነው። ከተዋቀረ ልብስ ጋር ይስማማሉ። ክብደት ሳይጨምሩ ረጋ ያለ ክብርን ያመጣሉ። በጣም ጨለማ ወይም በሰው ሰራሽ መንገድ የተቀለሙ ድንጋዮች የቆዳ ቀለምን ሊያጠፉ፣ ከልብሳችሁ ጋር ላይስማሙ ይችላሉ። ሙቀት ያላቸው ጂምስቶን ጌጣጌጦች የተጣራ ጣዕምና ውበትን ይሰጣሉ። አራተኛ፣ ስቴትመንት ወይም ጎልተው የሚታዩ የጆሮ ጌጦች።
በ2026 የሚታዩ የጆሮ ጌጦች ስለ መጠን አይደሉም፣ ስለ ጥበብ፣ ስለ ስምምነትና ስለ ዓላማ ናቸው። ብቻውን ትልቅ የጆሮ ጌጥ መልበስ ውበትን አያመጣም። የፊትን ቅርጽ የሚያሳምር ከአቋማችሁ ጋር የሚስማማ መሆን አለበት። ጂኦሜትሪክ እና ቪንቴጅ ቅርጾችን አስቡ። በአንድ ጊዜ የተመረጡና ዘላቂ የሚመስሉ ናቸው። ቆንጆ የጆሮ ጌጥ አንገትን ያረዝማል፣ አይኖችን ይስባል፣ አለባበስን ያሳምራል። የሚታዩ ወይም ቆንጆ የጆሮ ጌጦችን አድርጉ። ተቀርጸው የተሰሩ የጆሮ ጌጦች የልብስ ኃይልን በቀስታ ይቀይራሉ። መገኘት፣ ዓላማና ዝም ያለ ውበት ይፈጥራሉ። እነዚህ የእውነተኛ የተከበረች ሴት ምልክቶች ናቸው። የሚታዩ የጆሮ ጌጦች አንድ ቃል ሳይናገሩ ታሪክን ይናገራሉ። አምስተኛ ባንግልስ እና ካፍ ብራስሌቶች። በ2026 ባንግልስ እና ካፍ ብራስሌቶች የተቀረጹ ስነ ጥበባዊ መገለጫዎች ናቸው። ትክክለኛው ንድፍ የልብስ እይታን በፍጥነት ሊቀይር ይችላል። በዓላማ የተመረጡ ጌጦች ብርሃንን በጣም በሚመች መንገድ ይይዛሉ። አንድ ትልቅ ባንግል ማድረግ የሚሰራው ብዙ ትንንሽ ብራስሌቶችን መልበስ በመቀነስ ነው። ካፎች ልብሶችን ለስላሳ መዋቅሮችን ወደ እይታ የሚማርኩ ስብስቦች ይቀይራሉ። ዝቅተኛ ጥራት ያላቸው ብረቶችን ወይም በጣም የተጨናነቁ ንድፎችን መደርደር የእጅ አንጓን ያጠፋሉ። የተመረጡ ብራስሌቶች ያለ ጥረት የውበት ምልክት ናቸው። ቀለም፣ ብርሃን ወይም ማስታወቂያ ሳይፈልግ ትኩረትን ወደ ለበሳቸው እጆች ይወስዳሉ። ስድስተኛ ሚክስድ ሜታል ጌጣጌጦች። በ2026 የተቀላቀሉ ሜታል ጌጣጌጦች ያለ ጥረት የሚታይ ረቂቅ ውበት የሚያመጣ ኃይል ነው። ወርቅን፣ ብርን፣ አንዳንድ ጊዜም ብሮንዝን ማጣመር በሌየሪንግ ጥልቀትና በእይታ ማራኪነት ያመጣል። ዋናው ነገር ሚዛን፣ መጠን፣ ስምምነትና ዓላማ ነው። ወርቃማ ቀለበት ከብር ብራስሌት ጋር ሲጣመር የተመረጠ እንጂ ድንገተኛ ያልሆነ ኮንትራስት ይፈጥራል። ከባድ ቀለበቶች፣ የተደረደሩ ብራስሌቶች እና የሚታዩ የጆሮ ጌጦች በተለያዩ ብረቶች ሲጣመሩ በጣም ውብ ይሆናሉ። የማይስማሙ ዝቅተኛ ጥራት ያላቸው ስብስቦች ያለ ተግባራዊ አቀራረብ አሮጌ የሚመስሉና የፈጠራ እጥረት የሚታይባቸው ቸልተኛ መልክ ይሰጣሉ። ብረቶችን ቀላቅሎ ማድረግ የተመጣጠነ ኮንትራስት በመፍጠር ውበት ይሰጣሉ። ሰባተኛ ቀጭን ሰዓቶች። በ2026 ቀጭን ሰዓቶች ረቂቅ ስራዎች ናቸው። ቀጭን ባንዶች፣ ትንንሽ ፊቶችና ከቪንቴጅ የተሰሩ ዝርዝሮች ሚዛንና መጠን ባላንስ በማድረግ ሚኒማሊስት የሆነ ውበት ያመጣሉ። ከትልቅ ሰዓቶች በተለየ እነዚህ ሰዓቶች እጅ አንጓን ያሳምራሉ። ቀጭን ወርቃማ ሰዓትን ከተደረደሩ ብራስሌቶች ጋር ልበሱ። የምትፈልጉትን የልብስ አይነት መልበስ ትችላላችሁ። ውጤቱ ንጹህ፣ ያማረና ተስማሚ ነው። ትልቅ ሰዓቶች እጅ አንጓን ይቆጣጠራሉ፣ ለስላሳ ስታይልን ያጠፋሉ፣ ከብደው ይታያሉ፣ መጠንን ያሸንፋሉ፣ ከምትለብሷቸው ልብሶች ጋር ትኩረትን ያስወግዳሉ። ያረጁ የሚመስሉና ፌሚኒን ሉክን የሚያሳጡም ናቸው። ትንንሽ ፐርፌክት መጠናቸው የተስማማ ሰዓቶች ውበትን እንደምትረዱና ዘናጭ እንደሆናችሁ ለዓለም ይናገራሉ። ስምንተኛ ስኔክ ዲዛይን ጌጣጌጦች። ስለ እነዚህ ጌጣጌጦች ከሃይማኖትም ከባህልም አንጻር የተለመዱ ስላልሆኑ ብዙ ማለት አልፈልግም፣ ግን ምናልባት ማድረግ የምትፈልጉ ሰዎች ካላችሁ ለእናንተ ነው። በ2026 የእባብ ቅርጽ ጌጣጌጦች የሚያልፉ ትሬንዶች አይደሉም፣ የሚቀጥሉ እንጂ። በቀለበት፣ በአንገት ጌጥ፣ በሰዓት፣ በጆሮ በተለያዩ መልኩ ይገኛሉ። በብዙ ዝነኛ ሰዎችም የሚዘወተሩ የጌጣጌጥ አይነቶች ናቸው። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።